ሞደም ምንድነው? በኮምፒውተራችን ኢንተርኔት ስንጠቀም ዴታ ከኮምፒውተራችን ወደ ሰርቨር እና በተቃራኒው ደግሞ ከሰርቨር ወደ ኮምፒውተራችን በትራንስሚሽን ሚዲያ በኩል ይንቀሳቀሳል። የትኛውም አይነት ዴታ በየትኛው ትራንስሚሽን ሚዲያ ውስጥ የሚንቀሳቀሰው ደግሞ በሲግናል ፎርም ነው፣ ወይ በዲጂታል ሲግናል ወይ ደግሞ በአናሎግ ሲግናል። የትኛውም አይነት ዴታ ኢንተርኔት ላይ የሚንቀሳቀሰው በአናሎግ ሲግናል ሲሆን ኮምፒውተራችን ላይ ደግሞ በዲጂታል ሲግናል ነው። ኮምፒውተራችን ማንበብና መረዳት የሚችለው ዲጂታል ሲግናልን ኦር 0 እና 1 ብቻ ነው። ይህ ማለት ኮምፒውተር እና ኢንተርኔት ዴታን የሚያንቀሳቅሱት በተለያዩ ሲግናሎች ነው ማለት ነው። ስለዚህ እዚህ ጋር አንድ ጥያቄ ይኖራል። እሱም ዴታ ኢንተርኔት ላይ የሚንቀሳቀሰው በአናሎግ ሲግናል ከሆነና ኮምፒውተራችን ደግሞ ማንበብና መረዳት የሚችለው ዲጂታል ሲግናል ማለትም 0 እና 1 ብቻ ከሆነ ኮምፒውተራችንን ከኢንተርኔት ጋር ኮኔክት አድርገን ስንጠቀም እንዴት አድርጎ ነው ይህንን ከኢንተርኔት የሚመጣውን አናሎግ ሲግናል ማንበብ የሚችለው? እንዲሁም አንድን ዴታ ከኮምፒውተራችን በኢንተርኔት ወደ ሌላ ሰው ስንልክ ዴታው ኮምፒውተራችን ላይ በዲጂታል ሲግናል ከሆነና ኢንተርኔት ደግሞ ማንቀሳቀስ የሚችለው አናሎግ ሲግናል ከሆነ እንዴት ሆኖ ነው በኢንተርኔት ላይ ሄዶ መላክ ወደ ፈለግነው ዴስቲኔሽን መድረስ የሚችለው? ሞደም የሚባል ዲቫይስ የመጣም ይህንን ችግር ለመፍታት ነው። ሞደም በዴታ ኮሚኒኬሽን እንደ ኮምፒውተር ኔትወርኪንግ ውስጥ ዲጂታል ሲግናልን ወደ አናሎግ እና አናሎግ ሲግናልን ደግሞ ወደ ዲጂታል ሲግናል በመቀየር ኮምፒውተራችንን ከኢንተርኔት ጋር አገናኝተን ዳታን ከአንድ ኮምፒውተር ወደ ሌላ ኮምፒውተር መላክና መቀበል እንዲችል የሚያደርግ ሃርድዌር ዲቫይስ ነው። ከስሙ መረዳት እንደሚቻል ሞደም የሚል ስም ሪፕሬዘንት የሚያደርገው ሞጁሌተር ዲሞጁሌተር የሚልን ነው። ስለዚህ በሌላ መንገድ ሞደምን ሞጁሌተር ዲሞጁሌተር ብለን መጥራት እንችላለን ማለት ነው። ስለዚህ አንድ ሞደም ከኢንተርኔት አገልግሎት ሰጪ ማለትም ከኢንተርኔት ሰርቪስ ፕሮቫይደር ኦር አይኤስፒ ጋር የኢንተርኔት አገልግሎት እንዲናገኝ የሚያስችል ግንኙነት በመመስረት ኮምፒውተራችንን ተጠቅመን ዴታን መላክና መቀበል እንድንችል ይረዳናል። ማንም ሰው ኢንተርኔትን ለመጠቀም ሞደም የግድ ያስፈልገዋል። ሞደም ከሌለ ራውተር ከኢንተርኔት ጋር መገናኘት ስለማይቻል አንድ ሰው ዴታን ከአንድ ኮምፒውተር ወደ ሌላ መላክም ሆነ መቀበል አይችልም። ሞደም ከአይኤስፒ ጋር ኮኔክሽንን ክሪኤት በማድረግ ኢንተርኔትን እንድንጠቀም ይረዳናል። አንድ ሰው አንድ ኮምፒውተር ብቻ የሚጠቀም ከሆነ አንድ ሞደም ብቻ መጠቀም ይችላል። ነገር ግን አንድ ሰው በቤቱም ይሁን በድርጅቱ ውስጥ ከአንድ ኮምፒውተር በላይ የሚጠቀም ከሆነ በአንድ ሞደም ብቻ ብዙ ኮምፒውተሮችን መጠቀም አይችልም። ምክንያቱም ሞደም ዲጂታል ሲግናልን ወደ አናሎግ እና አናሎግ ሲግናልን ወደ ዲጂታል መቀየር እንጂ አናሎግ ሲግናሉን ወደ ዲጂታል ከቀየረ በኋላ እንዴት አድርጎ ወደ የተለያዩ ኮምፒውተሮች ማሰራጨት እንደሚችል አያውቅም። ስለዚህ ከኢንተርኔት ወደ ኮምፒውተር የመጣውን አናሎግ ሲግናል በሞደም ወደ ዲጂታል ሲግናል ከተቀየረ በኋላ ሁሉም ኮምፒውተሮች ከኢንተርኔት ጋር ለማገናኘት ሲግናሉ ወደ የተለያዩ ኮምፒውተሮች መከፋፈል አለበት ማለት ነው። ይህንን በማድረግ ማለትም በሞደም ወደ ዲጂታል ሲግናል የተቀየረውን አናሎግ ሲግናል ከሞደም ወስዶ ወደ የተለያዩ ኮምፒውተሮች በማሰራጨት በአንድ ሞደም ብቻ ከአንድ በላይ ኮምፒውተሮች እንድንጠቀም የሚያደርግ ዲቫይስ ራውተር ይባላል። ስለዚህ ይህ ራውተር የሚባል ዲቫይስ በአንድ ሞደም የመጣውን ሲግናል ወደ የተለያዩ ዲቫይሶች በማከፋፈል በአንድ ሞደም ብዙ ኮምፒውተሮች መጠቀም እንድንችል ያደርጋል ማለት ነው። አሁን የዚህ ቪዲዮ ዋና ዓላማ ስለ ሞደም ስለሆነ ስለ ራውተር ሞደምና ራውተር መካከል ያለውን ልዩነትና ራውተር እንዴት እንደሚሰራ በሌላ ቪዲዮ እናያለን። ስለዚህ ኢንተርኔትን የሚጠቀም ሰው ሞደምን መጠቀም እንዳለበት የሚያደርገው ዋና ምክንያት በኮምፒውተር እና በኢንተርኔት ላይ ጥቅም ላይ የሚውሉ ሁለት የተለያዩ ሲግናሎች ምክንያት ነው። ኮምፒውተር ዲጂታል ሲግናልን ማለትም 0 እና 1 ብቻ ያነባል። በኢንተርኔት ላይ የሚንቀሳቀሱ ሲግናሎች ደግሞ አናሎግ ናቸው። ይህ ማለት ኢንተርኔት ማንበብና መረዳት የሚችለው አናሎግ ሲግናል ብቻ ነው ማለት ነው። ስለዚህ በኮምፒውተራችንም ይሁን በስልካችን ኢንተርኔትን ስንጠቀም የአናሎግ መረጃዎች ከኢንተርኔት ወደ ኮምፒውተራችን ሲመጡ ሞደም ከኢንተርኔት የሚመጣውን የአናሎግ ሲግናሎችን ወደ ዲጂታል ሲግናል በመቀየር ኮምፒውተሩ በኢንተርኔት የመጣውን ዴታ አንደርስታንድ እንዲያደርግ ያደርጋል ማለት ነው። በተቃራኒው ደግሞ እኛ አንድን ዴታ ከኮምፒውተራችን ወደ ሌላ ሰው መላክ ብንፈልግ
መጀመሪያ ላይ ዴታው ኮምፒውተራችን ላይ ያለ በዲጂታል ሲግናል ማለትም በ0 እና 1 ብቻ ነው። ኢንተርኔት ደግሞ ዴታን የሚያንቀሳቅሰው በአናሎግ ሲግናል ስለሆነ ዴታው ከኮምፒውተራችን ወደ ኢንተርኔት ከመሄዱ በፊት ወደ አናሎግ ሲግናል መቀየር አለበት ማለት ነው። ከዛ በኋላ ነው ከኮምፒውተራችን የወጣ ዴታ በኢንተርኔት ላይ መሄድ የሚችለው። ስለዚህ ይህንን በማድረግ ማለትም ዲጂታል ሲግናልን ወደ አናሎግ እና አናሎግ ሲግናልን ደግሞ ወደ ዲጂታል ሲግናል በመቀየር ኢንተርኔትን ተጠቅመን ዴታን መላክና መቀበል እንድንችል የሚያደርግ ሃርድዌር ዲቫይስ ሞደም ነው።